እንዴናችሁ ሁሉ ሰላም ብለናል። ዛሬ በጊሎ ላይ የሰራነው ዶላር ዊዝድሮ ብዬ ነገር አሳያችኋለሁ ማለት ነው። እንደምታዩት እኔ ያው ትንሽ የሰራሁት ብዙ ነው የሰራሁት። መጀመሪያ ላይ ወደ ኮይን ቀይሬ ነው ወደ 29 ዶላር ተጠቅቻለሁ። በቲኬት ተናብ ውስጥ ዊዝድሮ እያደረገ ማሳየቱናል። አሁን 1 ሚሊዮኑ 10 ዶላር ነው። 1 ሚሊዮኑ 1 ሚሊዮኑ 20 ዶላር ነው ማለት ነው። ይሄንን እንዴት እንዳገኘው ላሳያችሁ። እዚህ ጋር መጀመሪያ ዊዝድሮ ከማድረግ በፊት ወደዚህ ወደ ሆም እንመጣለንና እዚህ ጋር አንድ ማስታወቂያ አለ። እንዲሻርሻር እናደርግና እዚህ ጋር ኢንቫይት እንደ ዊን አፕ ቱ $200 የምላለት ሶንት ነካ ማለት እንችላለን ማለት ነው። ልክ እንደዚህ ሲያመጣላችሁ እንደምታውቁት እኔ ከዚህ በፊት $10 አውጥቻለሁ እዚህ ጋር እንደምታዩት ማለት ነው። $10 ጊጋ ይላል። $10 ሲጨርስ ወደ 20 ይላል። ከ20 ወደ 50 ይላል። አሁን ወደ 50 ይላል ማለት ነው። $50 ነው ማለት ነው። ከዛ ወደ 100 200 እያለ ይቀጥላል ማለት ነው። ይሄን እንዴት እንዳገኘው ልንገራችሁ። እዚህ ጋር ሼር የምትላለች ሼርን እንትካ እዚህ ጋር ለእናንተ ጎ የሚል ይመጣል። አሁን ለምሳሌ እኔ ክሌም ብያለሁ። ክሌም 3 በ3 አሁን ለምሳሌ 3 ለኔ ገብቶ 3 በ3 አሁን ለምሳሌ ይሄ ጓደኛ መጋበዝ ምን አይጠበቅባችሁ እዚሁ ላሉ ሰው ኢንቫይት ማድረግ ነው። እዚህ ጋር ወዚ ሼር ሪድ ፓኬት ኢንቫይት ይላል። ኢንቫይት ፍሬንድስ ለፍሬንድ ማለት አይታችኋል። ገብቷችሁ ሌላ ሰው አሁን ከውጭ ያው ለምሳሌ ጋብዤ ወደዚህ አፕ እንዲመጣ ሳይሆን ኢንቫይት እዚሁ ላለ ለፍሬንድ ማለት ነው። ሼር ስታደርግ ዶላር ይሰጣል፣ የተወሰነ ዶላር። አሁን እነዚህ $10 በ10 ቀን በ5 ቀን በትንሹ መሙላት ይችላል። ግን በዘለታለ እስከ 7 እስከ 10 ሊወዝብሽ ስለሚችል እኔ ይሄን ተቆነ በጥቂት ቀናት በ5 ቀን ምናምን የሞላሁት። አሁን ደግሞ ወደ ኦልሞስት ወደ ስንት እንጃ ወጭ መናገር አልፈልግም። ወደ 7 ወይ 10 ነው እንታና በመቀጠል እዚህ ጋር ዊዝድሮ እያደረግን እናሳያቸዋለሁ። የዋሌት ብለውን እናካለው። ከዛ እዚህ ጋር አለ ዊዝድሮ ምትራን ስነካ እንደምታዩት እዚህ ጋር $20 አለ። እኔ ስንት ነው ማውጣት ፈልጉልኛ? እኔ 10 ልበል እናንተ ለማሳየት ነው። አሁን ማውጣት አልፈልግም እና እዚህ ጋር ሪል መሆኑን ለማሳየት ያክል ነው። እዚህ ጋር በባይናንስ አለ። ሌላ ደግሞ በኢትዮጵያ ባንክ ማለት ነው USDT አለ። ቲአርሲ እዚህ ጋር USDT ምትለዋን ሲነኩ ያስመርጣቸዋል ማለት ነው። እዚህ ጋር ብዙ ሀገራቶች ባንክ አለ። ኢትዮጵያ ላይ አሁን ለምሳሌ ያው እዚህ ጋር እስከ 150 ብር $1 እየተሸጠ ነው ማለት ነው። እሱን ስንነካ እዚህ ጋር ኤምፒኤስ አለ፣ ቢኦ ባንክ ምናምን አለ፣ አዋሽ ባንክ አለ፣ አቢሲኒያ አለ፣ ሲቢ ብር አለ፣ ቴሌ ብር አለ። ያው እነዚህን ባንኮች ኢትዮጵያዎች አልፈለኩ ወደ ባይናንስ ነው የምፈልገው ማለት ነው። ወደ USDT ማለት ነው። እሱን እንነካለን። እዚህ ጋር እኔ ባይናንስ ምትሏን እነካለሁ ማለት ነው። ባይናንስ ምትሏን እዚህ ጋር ስነካ ባይናንስ ምንም ሳናጋ እዚህ ጋር ዊዝድሮ ምትሏን ሜትር እንነካለን። ባይናንስ ከዛ ኮንፊርም ምትሏን ተነኩ። እዚህ ጋር ባይናንስ አይዲ ይላል። ባይናንስ አይዲ እሱን አስገባላችሁ። ከዛ ስማችሁን ማስገባት ነው። ኦሬዲ እኔ ቼክ አድርጌ ልምጣ ከፈለጋችሁ እስቲ ወደ ባይናንስ ሄድና አይዲያችንን ቼክ እናድርግ። ከዚህ ፊት ስለሞላው ነው እዚህ ፊት ዊዝድሮ ለማድረግ ሞልቻለሁ የሚል ባንክ አካውንት ማለት ነው። እዚህ ጋር አለ። እዚህ ጋር እንደምታውቁ ምንም USDT የሚባል ነገር የለኝም። አዛን እዚህ ጋር እሺ የባይናንስ አይዲያችንን ኮፒ ለማድረግ እዚህ ጋር እስቲ እንደምታውቁ እዚህ ጋር ኮፒ ምትሏን እንነካለን። ለምሳሌ ኢማራት ኦር ምናምን የሚለው ይሄ ትክክል ይመስለኛል። ዝም ብዬ እንደገና ልብጠው ያደርግና ኮፒ ነው እንነካለን። እዚህ ጋር ስም እንቀይራለን ማለት ነው። እዛ ጋር ያለው ያው ትክክለኛ ስም ኢምራን ነው፣ ግን ያው እዚህ ጋር ያለውን መሙላት አለብን ማለት ነው። ኦኬ እሺ ኮፒ ካደረገን በኋላ እናስገባለን ስማችንን እዚህ ጋር ያው እዛ ጋር ያለውን ስም እናስገባው። ኦሬዲ ኮንፊርም እንለዋለን። እዚህ ጋር ይኸውና ያመጣልናል። እንታስገባው ወደዚህ ላይ እንትን ፊው ደግሞ ያው ይነጋል። እዚህ ጋር ለምሳሌ 8.30 ነው የሚገባልን ማለት ነው። ኦልሞስት 2% ነበር ያለው። ኦልሞስት 1.7 ይቆርጣል ማለት ነው። ይህ በጣም ብዙ ነው። እንተውና እስቲ በቴሌ ብር እንሞክራለን። በራሳችን ባንክ በኢትዮጵያ ምናምን ሴት አፕ እናደርጋለን። እዚህ ጋር እሺ እንመጥ ኢትዮጵያ ከዛ እዚህ ጋር ቴሌ ብር እንላለን። ኦኬ ቴሌ ብር ስንል አሁን ለምሳሌ ቴሌ ብር ቁጥራችንን አካውንት ይላል። እሺ እንዴ የራሴን ቁጥር አስገባለሁ ማለት ነው። እዚህ ጋር ያው ስሜን አስገባለሁ እና ያለው ያው ስሜ ኦኬ ስንት ነው የሚገባው? በዚህ በቴሌ ብር በጣም አዋጭ እንደምታዩት 20% ነው ፊ ማለት ነው። በዩኤስዲቲ ሲሆን በጣም ውድ ነው አይታችኋል። እዚህ ጋር ደግሞ 2% ብቻ ነው የሚቆርጠው እንደምታዩት እንትን ነው። ለምሳሌ እዚህ ጋር ኮንፈርም ማለት ነው ያለብን። እዚህ ጋር ያው ኮንፈርም እንላለን። ያው ትክክል ከሆነ ምናልባት ስልክ ቁጥራችንን ቼክ አድርገን
እዚህ ጋር። ከዛም በኋላ እንደምታዩት 2% ብቻ ነው የሚቆርጠው። ኦልሬዲ 0.2 ነው የሚቆርጠው፣ ሌላ ነገር የለም። በኢትዮጵያ ርካሽ ስለሆነ ነው በትክክለኛ ዋጋ ነው 153 የሚሸጠው። እሱን ኮንፈርም እንለዋለን። ውድድር አፕዴት ሰክሰስፉል ብሏል። እንደምታዩት ያው ቆርጦብናል ማለት ነው። 1 ሚሊዮኑ ድራይቪንግ ይላል እዚህ ጋር በመክፈል ላይ ያሉት እና ሄደን ቼክ እናደርጋለን ቴሌብራችንን ማለት ነው። ቴሌብራችን ላይ አሁን ለምሳሌ ብር እንደሌለ ላሳያችሁ ማለት ነው። ምንም ብር የለውም፣ ብር አለው ግን የተወሰነ ብር ነው ያለው። ኦልሬዲ ወደ ቴሌብራችን ገብተናል። እንደምታዩት 90 ብር ነው ያለኝ። እዚህ ጋር እንደምታዩት 90 ብር አለኝ። ሲገባ አሁን ደግሞ እናያለን ማለት ነው። ትንሽ ከሰዓታት በፊት እንመለሳለን ማለት ነው። ይኸው ብሩ ገብቷል ማለት ነው። እንደምታዩት 1532 ብር ገብቷል ማለት ነው። እዚህ ጋር እንደምታዩት ሜሴጅ ሊም መጥቶልኛል ማለት ነው። እንደምታዩት ነው ኢትዮጵያ ሶስት ለሚከፍል አየር ላይ ወዲያው ነው የሚገባላችሁ። 2 ሰዓት ኦልሞስት አልሞላውም እንደውም ከገባ ማለት ነው። ወዲያው ነው የሚያስገቡት። 1 ሰዓት ወይ 30 ደቂቃ ይፈጅባችኋል። ኦንላይን ከሆነ ወዲያው ነው የሚያስገቡላችሁ ማለት ነው። ተፈለጋችሁ ባላንስ ቼክ እናደርግ ማለት ነው። እዚህ ጋር ቅድም 80 ምናምን ብር ዘናብ ነበር ያው 25 ብር ቆርጬ ስለላኩ ነው። አሁን ሪፍሬሽ ስናደርገው ስንት እንደሚሆን ታያላችሁ ማለት ነው። እንዲህ እናደርገዋለን። አንድ ሪፍሬሽ ይኸው ኦልሞስት ብራችን በተሳካ ሁኔታ ገብቷል ማለት ነው። ይህ ስራ እንዳያመልጣችሁ ማለት ነው። ፉል ቪዲዮ አለ ማለት ነው። ዩቲዩብ ላይ እዛው ገብታችሁ እዚህ ገብታችሁ ማየት ትችላላችሁ ማለት ነው። ኦልሬዲ ሙሉ ቪዲዮ ቱቶሪያል ለቅቄያለሁ። እሱም ማየት እንዳትረሱ ማለት ነው። በቀጣይ ቪዲዮ እስክንገናኝ ፒስ።